ሰላም ጤና ይስጥልኝ ውድ የፕሮግራማችን ተከታታዮች፣ ይህ ዘውትር ከሰላሌ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የሚተላለፍላችሁ የጤና መረጃ ፕሮግራም ነው። እኔ ስሜ ዶክተር ኤርሚያስ ሾም እባላለሁ። በዚሁ በሰላሌ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በቀዶ ሕክምና ትምህርት ክፍል ጠቅላላ ሐኪም ነኝ። ዛሬ የምንመለከተው ስለ ፕሮስቴት እጢ እብጠት ወይም ደግሞ በእንግሊዝኛ ጽሮቱ ቤናይን ፕሮስታቲክ ሃይፐርፕሌዥያ ኦር ቢፒኤች ስለሚባለው የበሽታ አይነት ነው ማለት ነው። ስለዚህ ስለ ፕሮስቴት እጢ እብጠት ከማየታችን በፊት ስለ ፕሮስቴት አንዳንድ ነገሮችን ማለት ያስፈልጋል ማለት ነው። ፕሮስቴት አንድ የተለመደ የአማርኛ ቃል እንኳን ባይገኝለትም ወንዶች ላይ ብቻ የሚገኝ እንደነ እንቅርት ያለ የተለመደ የሰውነት እጢ ነው። መጠኑም ደግሞ አነስተኛ ሎሚ ታክል በሽንት ፊኛና በሽንት መውጫ ቧንቧ መገናኛ ላይ የሚገኝ ነው። አቀማመጡም የሽንት መውጫ ቱቦን አካሎ ያዘ በመሆኑና የወንድ የዘር ፈሳሽን በዚህ በኩል ስለሚያልፍ የሚፈጥረው የጤና እክልም ከዚሁ ጋር የተያያዘ ነው ማለት ነው። ፕሮስቴት ስራው ምንድን ነው የሚለውን ነገር ስንመለከት በመጀመሪያ ደረጃ ፕሮስቴት ወንድ የዘር ፍሬን ዋናውን ክፍል ወይም ደግሞ ሰሜን የምንላት በእንግሊዝኛ 1/4 የሚሆነው ከዚህ ከፕሮስቴት ነው ማለት ነው። ስለዚህ ይሄኛው የሚመነጨው የፕሮስቴት የሚያመነጨው የወንድ የዘር ፍሬን ምቾት ለመጠበቅና እንዲሁም ደግሞ ለምግብ ወይም ደግሞ ለመመገብ ያገለግላል ማለት ነው። የተለመዱ የፕሮስቴት ችግሮች ጋር ስንመጣ በመጀመሪያ ደረጃ የምናየው ቅድም እንዳነሳ ነው የተለመደ የፕሮስቴት እጢ እብጠት ወይም ደግሞ ገረጢ ወይም ገረብጠት የምንለው በሽታ ይሆናል። በእንግሊዝኛም ደግሞ ቢፒኤች ኦር ቤናይን ፕሮስታቲክ ሃይፐርፕሌዥያ ነው የሚባለው ማለት ነው። እዚህ ጋር መገንዘብ ያለብን ይሄ የገረጢ ካንሰር ያልሆነ እብጠት ነው ማለት ነው። በሁለተኛ ደረጃ ደግሞ የምንመለከተው የፕሮስቴት ብግነት ወይም ደግሞ ኢንፍላሜሽን የምንለው ነው ማለት ነው። ይሄ ኢንፍላሜሽን ወይ ብግነት የምንለው በኢንፌክሽን ወይም ደግሞ በተለያዩ ምክንያቶች ሊከሰት ይችላል ማለት ነው። በሶስተኛ ደረጃ የምናየው የፕሮስቴት ካንሰር ነው ማለት ነው። የፕሮስቴት ካንሰር ወይም ደግሞ መጥፎ እጢ የምንለው አይነት ችግር ነው ማለት ነው። ስለዚህ ወደ መጀመሪያው የፕሮስቴት ችግር ስንመጣ የፕሮስቴት የተለመደ እጢ ወይም ደግሞ እብጠት ገረጢ የምንለው አብዛኛውን ጊዜ በአዛውንት እድሜ ክልል ውስጥ የሚገኝ በሽታ አይነቶች አንዱ ሲሆን አንድ ሰው ከ40 ዓመቱ ጀምሮ ይሄ የጤና እክል ሊገጥመው ይችላል። እድሜያችንም ደግሞ በገፋ ቁጥር የዚህ በሽታ የመከሰት እድሉን በጣም እየሰፋ ነው የሚሄደው። ለምሳሌ እንደ ምሳሌ ብንወስድ አንድ ሰው በ60 ዓመቱ 50% የመከሰት እድል ሲኖረው በ85 ዓመቱ ደግሞ 80-90% ሊከሰት ይችላል ማለት ነው። ስለዚህ ይህን ሁሉ ካለን አንድ ሰው የፕሮስቴት እጢ እድገት ወይም ደግሞ ገረጢ የምንለው መኖሩን እንዴት ማወቅ ይችላል ወደሚለው እንመጣለን ማለት ነው። መጀመሪያ አንድ ሰው ገረጢ ሲኖረው የታችኛው የሽንት ቧንቧ ምልክቶች ወይም ደግሞ በእንግሊዝኛ ሎወር ዩሪናሪ ትራክት ሲምፕተም የምንለው አይነት ምልክቶች ያመጣል ማለት ነው። እነዚህ ምልክቶች በሁለት ከፍለን ማየት እንችላለን። የመጀመሪያው ምልክት ሽንት በሽንት ፊኛ የመጠራቀም ችግር ሲሆን ምልክት ሲሆን ይህም ደግሞ ስቶሬጅ ሲምፕተም እንለዋለን። በሁለተኛ ደረጃ የምናየው ደግሞ ሽንት ከሽንት ፊኛ የማስወገድ ችግር ወይም ደግሞ ቮይዲንግ ሲምፕተም እንለዋለን በእንግሊዝኛ። ወደ መጀመሪያው የታችኛው የሽንት ቧንቧ ምልክት ስንመጣ ሽንት በሽንት ፊኛ በመጠራቀሙ የሚፈጥረው ችግር የመጀመሪያው ቶሎ ሽንት መሽናት፣ በተለይም ደግሞ በቀን ከ6 እስከ 8 እና ከዛም በላይ ቶሎ ወደ ሽንት ቤት መሄድ። በሁለተኛ ደረጃ ደግሞ ሽንት ማጣደፍ፣ የሽንት ማጣደፍ ችግር፣ አንዳንዴ ሽንትን በተለመደው ጊዜና ቦታ አለመሽናት፣ በተለይም ደግሞ አንዳንዴ ይህ ነገር ሽንትን እስከ ማምለጥ ድረስ ሊያስከትል ይችላል ማለት ነው። በሶስተኛ ደረጃ ስናይ ደግሞ ሶስተኛው በሽንት ፊኛ የመጠራቀም ችግር የምንለው ማታ በተለይ ሌሊት ላይ ለሽንት ብሎ መነሳት፣ በተለይም ደግሞ ከሁለት እና ከዛ በላይ ጊዜ የምንነሳ ከሆነ ይሄም እንደ ችግር ነው የሚጠቀሰው ማለት ነው። የታችኛው የሽንት ቧንቧ ምልክት ተብሎ የሚታየው ቅድም እንዳለው ሽንትን ከሽንት ፊኛ የማስወገድ ችግር ኦር ደግሞ ቮይዲንግ ሲምፕተም የምንለው የመጀመሪያው ሽንት ስንሸና ማማጥ ካለ ይህም ትልቁ ችግር ነው። ሁለተኛ ደግሞ ሽንትን ፏ ብሎ አለመሽናት፣ ሽንት መዘግየት፣ የሽንት መቆራረጥ፣ የሽንት መንጠባጠብ፣ ሽንትን ደግሞ ጨርሶ አለመሽናት የሚሉት
እነዚህ ሁለተኛው የታችኛው የሽንት ቧንቧ ምልክቶች ናቸው ማለት ነው። ቅድም እንዳለው እስካሁን እያወራን ያለነው አንድ ሰው የፕሮስቴት እጢ እብጠት እንዳለውና እንደሌለው እንዴት ማወቅ እንችላለን የሚለው ነው። ሁለተኛው ደግሞ የፕሮስቴት መጠንን በመለካት አንድ ሰው ፕሮስቴት እብጠት እንዳለና እንደሌለ ማወቅ እንችላለን ማለት ነው። ይህም ደግሞ የምናውቀው በጣት የሚደረግ ፊንጢጣ በኩል የፕሮስቴት ምርመራ። ስለዚህ በፊንጢጣ በኩል ገብተን በጣታችን ገብተን ፕሮስቴት የአንድን ሰው ፕሮስቴት እንዳደገና እንዳላደገ መለየት እንችላለን ማለት ነው። ሌላኛው ደግሞ ምርመራ በማድረግ ለምሳሌ እንደነ አልትራሳውንድ፣ እንደነ ኤምአርአይ፣ እንደነ ሲቲ ስካን ባሉ መሳሪያዎች ተመርምረን ምናልባት ፕሮስቴታችን አድጓል ወይ አላደገ የሚለውን ነገር መለየት እንችላለን ማለት ነው። በተለይም ደግሞ እኛ አካባቢ አልትራሳውንድን በመጠቀም የአንድ ሰው ፕሮስቴት አድጓል ወይም ደግሞ አላደገ የሚለውን ነገር መለየት እንችላለን። በተለይም ደግሞ የአንድ ሰው ፕሮስቴት በአልትራሳውንድ ምርመራ ሲደረግ ከ30 ሲሲ ወይም ደግሞ ግራም በላይ የሚሆን ከሆነ የአንድ ሰው ፕሮስቴት አድጓል ማለት እንችላለን ማለት ነው። ሌላው ደግሞ ቅድም እንዳለው ከሶስቱ የፕሮስቴት ችግሮች አንዱ የሆነው የፕሮስቴት ካንሰር ወይም ደግሞ መጥፎ እጢ የምንለው ኤምአርአይ፣ በተለይ ሲቲ ስካን፣ አንዳንዴም ደግሞ ፕሮስታቲክ ባዮፕሲ የምንለው በእንግሊዝኛ ናሙና ከዛው ከአበጠው ፕሮስቴት ወስደን እጢው ወይም ደግሞ እብጠቱ ከገረጢ ነው ወይም ደግሞ ከካንሰር መጥፎ እጢ ነው የሚለውን ነገር ለመለየት ያገለግላል ማለት ነው። ስለዚህ ይህን ያልካለን አንድ ሰው ፕሮስቴቱ ካበጠ መቼ ነው ሕክምና የሚያስፈልገው የሚለውንም ነገር ማየት ያስፈልጋል ማለት ነው። እዚህ ጋር መገንዘብ የሚገባን ነገር አንድ ሰው ፕሮስቴት አበጠ ማለት ወይም ደግሞ ገረጢው አለ ማለት ሕክምና ያስፈልገዋል ማለት አይደለም። የፕሮስቴት እጢው መጠን፣ የእብጠቱ መጠንና የሕክምናው ኢንዲኬሽን የምንላቸው ሕክምና የሚያስፈልጉት ሁኔታዎች ይለያያሉ ማለት ነው። ስለዚህ ከዚህ በመቀጠል የምናየው የአንድ ሰው ፕሮስቴት አበጠ ወይም ደግሞ ገረጢ ወይም ደግሞ በእንግሊዝኛ ቀደም እንዳለው ቢፒኤች የምንለው ካለ መቼ ነው ሕክምና የሚያስፈልገው የሚለውን ነገር ማየት መቻል ያስፈልጋል ማለት ነው። ስለዚህ አሁን ከዚህ በታች የምጠቅሳቸው ምልክቶች ካሉ ለምሳሌ አንድ ሰው ቅድም እንዳለው የታችኛው የሽንት ቧንቧ ምልክቶች መካከለኛ ምልክት ወይም ደግሞ አደገኛ ምልክት ካለውና እነዚህ ምልክቶች ደግሞ የሰውየውን የዕለት ተዕለት ስራና ጤናን የሚያክል ወይም ደግሞ የሚያውቅ ከሆነ የአንድ ሰው ፕሮስቴት ይሄን ነገር የሚያመጣ ከሆነ ሕክምና ያስፈልገዋል ማለት ነው። በሁለተኛ ደረጃ ተደጋጋሚ የሽንት ቱቦ ኢንፌክሽን ካለ፣ በዚሁ በእጢው ምክንያት ኩላሊት ፌል የሚያደርግ ከሆነ ወይም ደግሞ የኩላሊት ችግር የሚመጣ ከሆነ፣ ተደጋጋሚ አጣዳፊ የሽንት መዝጋት ወይም ደግሞ በእንግሊዝኛ አኪዩት ዩሪናሪ ሪቴንሽን የሚኖረን ከሆነ፣ በዚሁ በእብጠቱ ምክንያት የሽንት ፊኛ ጠጠር ሲፈጠር ወይም ደግሞ እንደዚህ በዚሁ በእብጠቱ ምክንያት ሰውየው ተደጋጋሚ ደም የቀላቀለ ሽንትን የሚሸና ከሆነ ሕክምና ያስፈልገዋል ማለት ነው። ስለዚህ ሕክምና የሚያስፈልገባቸውን ሁኔታዎች ካየን በኋላ የሕክምና አይነቶቹን ደግሞ ከፋፍሎ ማየት ያስፈልጋል ማለት ነው። ሶስት አይነት የሕክምና አይነቶች አሉ ማለት ነው። በመጀመሪያ ደረጃ የምናየው ክትትል ብቻ በማድረግ የሚደረግ ሕክምና፣ በሁለተኛ ደረጃ የምናየው መድኃኒት በመውሰድ ያለ ሕክምና እና ሶስተኛ ደግሞ ቀዶ ጥገና በማድረግ የሚሰጥ የሕክምና አይነት ነው ማለት ነው። መጀመሪያ ክትትል ብቻ በማድረግ ወይም ደግሞ ዎችፉል ዌይቲንግ የምንለው በእንግሊዝኛው ሕክምና አይነት ነው ማለት ነው። ይህም ማለት ደግሞ አንድ ሰው ምንም የፕሮስቴት እጢው ኑሮ ምንም አይነት ምልክት ወይም ደግሞ አነስተኛ የታችኛው የሽንት ቧንቧ ምልክቶች የሚኖሩት ከሆነ ይህ ሰው ያለምንም መድኃኒት ወይም ደግሞ ያለምንም ቀዶ ጥገና የሚደረግ የሕክምና አይነት ነው ማለት ነው። በሁለተኛ ደረጃ የምናየው የሕክምና አይነት ደግሞ መድኃኒት ብቻ በመውሰድ የሚደረግ የሕክምና አይነት ነው። ይህም ደግሞ ሰውየው መካከለኛ ወይም ደግሞ አደገኛ የታችኛው የሽንት ቧንቧ ምልክት ሲኖረው የሚደረግ ሕክምና አይነት ነው። ለዚህ ሕክምና ተመራጭ የሆኑ ሰዎች ለምሳሌ ወልዶ ያልጨረሱ ሊሆኑ ይችላል። ምክንያቱም ቅድም እንዳለው የፕሮስቴት አቀማመጡ የታችኛውን የሽንት መውጫ ቱቦን አካሎ ስለሚገኝ የዘር ፍሬም በዚህ በኩል ስለሚወጣ የሚፈጥረው የጤና እክልም ከዚህ ጋር የተገናኘ ነው ብለናል ቅድም። ስለዚህ ለዚህ በመድኃኒት ብቻ ለሚደረግ ሕክምና ተመራጭ የሆኑ ሰዎች እንደዚህ ወልዶ ላልጨረሱ ታካሚዎች፣ ቀዶ ሕክምናን መቋቋም ለማይችሉ ታካሚዎች እና ቀዶ ሕክምናን ለማይፈልጉ ታካሚዎች እንዲሁ የቀኑ ለብዙ ወራትም ሊሆን ይችላል የሚሰጥ መድኃኒት አለ ማለት ነው። በሶስተኛ ደረጃ ደግሞ የምናየው በቀዶ ጥገና ግን ያበጠውን ፕሮስቴት መውጣት ማለት ነው። ይህም ደግሞ በሁለት መልኩ ከፋፍለን ማየት እንችላለን ማለት ነው።
የመጀመሪያው ሆድ ተከፍቶ ያበጠዋን ፕሮስቴት እጢ ማውጣት ነው። ሁለተኛው ደግሞ በታችኛው የሽንት ቧንቧ ተገብቶ በካሜራ እየታየ ያደገችውን ፕሮስቴት በታችኛው የሽንት ቧንቧ በኩል ማስወጣት፣ ወይም ደግሞ በእንግሊዘኛ TURP ትራንስዩሬትራል ሪሴክሽን ኦፍ ፕሮስቴት የምንለው ነው ማለት ነው። ይህም ደግሞ ህክምና በእኛ በሆስፒታላችን የሚሰጥ የህክምና አይነት ነው። ተመራጭም የህክምና አይነት ነው ማለት ነው። ከዛኛው አንጻር ሆድ ተከፍቶ ያበጠውን እጢ ከማውጣት አንጻር የኛው ህክምና አይነት ተመራጭ ነው ማለት ነው። ስለዚህ 3 አይነት የህክምና አይነቶችን አይተናል። ስለዚህ መች ነው በተለይም ደግሞ ቀዶ ጥገና የሁለቱን አይነት ቀዶ ጥገና ማድረግ የሚቻለው የሚለውን ነገር እናያለን። መጀመሪያ ደረጃ ቀደም እንዳለው መድኃኒት ተሰጥቶ ያ መድኃኒት ለውጥ የማያመጣ ከሆነ ሰውየው ለቀዶ ጥገና ተመራጭ ነው ማለት ነው። ሁለተኛ ደግሞ ተደጋጋሚ አጣዳፊ የሆነ ሽንት መዝጋት ሲፈጠር፣ ተደጋጋሚ ስር የሰደደ ሽንት መዝጋት ሲፈጠር ክሮኒክ ዩሪን ሪቴንሽን እንላለን። በዚህ በፕሮስቴት እጢ ምክንያት የኩላሊት ችግር ሲፈጠርና እነዚህ የመሳሰሉ ችግሮች ሲፈጠሩ ሰውየው ከመድኃኒት አንጻር እንደዚህ በቀዶ ጥገና ህክምና ያስፈልገዋል ማለት ነው። እዚህ ጋር ማወቅ ያለብን ሁለቱም በመድኃኒት የሚደረጉና በቀዶ ጥገና የሚደረጉ የፕሮስቴት ህክምና አይነቶች የራሳቸው ጎንዮሽ ጉዳት ሊኖራቸው ይችላል ማለት ነው። ስለዚህ ይህን ደግሞ ሐኪሙ በሚሰጠው ማብራሪያ ታካሚው ለራሱ የመረጠውን ከሁለቱ መምረጥ ይችላል ማለት ነው። ስለዚህ እንደማጠቃለያ ማየት ያለብን ነገር አንደኛ የፕሮስቴት እጢ ወይም ደግሞ ገርጢ የምንለው የእድገት መጠኑና የሚያሳያቸው ምልክቶች ቀጥተኛ ግንኙነት የላቸውም። ለምሳሌ አንድ ሰው ትንሽ ፕሮስቴት እጢው እብጠቱ ትንሽ ሆኖ ምናልባት አደገኛ የሆነ ምልክት የታችኛው ሽንት ቧንቧ ምልክት ሊኖረው ይችላል። አንዳንዴም ደግሞ ትልቅ እብጠቱ በጣም ትልቅ ሆኖ ምናልባት ምልክትም ላያሳይ ይችላል ማለት ነው። ስለዚህ የሚያሳየው ምልክትና የታችኛው የሽንት ቧንቧ ምልክቶች ቅድም የጠራናቸው ምልክቶችና የፕሮስቴት እጢው እብጠቱ መጠኑ ያን ያክል ከሚያመጣው ምልክት ጋር ግንኙነት የላቸውም ማለት ነው። ሌላ ደግሞ መገንዘብ የሚገባን ለቅድም እንዳለው እንደዚህ የፕሮስቴት እጢ አለ ወይም ገርጢ የምንለው የፕሮስቴት ካንሰር አለ። ስለዚህ ገርጢ የሚባለው ካንሰር ያልሆነ ገር ወይም ደግሞ በእንግሊዝኛ ቤናይን የምንለው አይነት የበሽታ አይነት ነው። ካንሰር ደግሞ መጥፎ እጢ ነው። ስለዚህ ለፕሮስቴት እጢ እብጠት ወይም ደግሞ ገርጢ ለሚባለው የሚደረጉ ሰርጀሪ ወይም ህክምናዎች የፕሮስቴት ካንሰርን አያከላከልም። ምክንያቱም ሁለቱም የሚመነጩበት ክፍል ወይም ደግሞ ዞን እንለዋለን፣ ፕሮስታቲክ ዞን እንለዋለን። ሁለቱም የሚመነጩበት ክፍል የተለያየ ነው ማለት ነው። ስለዚህ ለፕሮስቴት ለፕሮስቴት እጢው የሚደረጉ ህክምና አይነቶች ለዚህኛው ለፕሮስቴት ካንሰር ወይም ደግሞ ለመጥፎ እጢው አይከላከልም ማለት ነው። ስለዚህ በመጨረሻ የምናየው አንድ ሰው እንዴት ነው ጤናማ ፕሮስቴት ሊኖረው የሚገባው የሚለውን ነገር ማየት መቻል አለብን ማለት ነው። ስለዚህ አንድ ሰው ጤናማ ፕሮስቴት እንዲኖረው በተለይም ደግሞ አመጋገባችንን ማስተካከል አለብን ማለት ነው። በምንበላቸው ምግቦች እንደዚህ አትክልት፣ ፍራፍሬ መቀላቀል፣ ቀይ ስጋን መቀነስ፣ እንዲሁም ደግሞ የታሸጉ ምግቦችን መቀነስ፣ ውሃን በደንብ መጠጣት፣ የአካል ብቃት እንቅስቃሴን ማድረግ፣ እነዚህ አልኮል፣ ሲጋራ የመሳሰሉትን ነገሮች በመቀነስ አንድ ሰው ጤናማ ፕሮስቴት ሊኖረው ይችላል ማለት ነው። ስለዚህ ለዛሬ ያዝናቸው ስለ ፕሮስቴት እጢ እብጠት ወይም ደግሞ ገርጢ ስለሚባለው የበሽታ አይነት ወይም ደግሞ በእንግሊዝኛ BPH ስለሚባለው የበሽታ አይነት የግንዛቤ ማስጨበጫ ፕሮግራም ይሄን ይመስል ነበር። በነፃ የስልክ መስመር 9824 ደውሎ መጠየቅ ይችላሉ። ቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ሰላም ይቆዩ።